City have been high after immigration agents killed protester Rene Good just 3 weeks ago. ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን አላችሁ? ዛሬ በአሜሪካ በሚኒያፖሊስ ከተማ በፌደራል ወኪሎች ማለትም በቦርደር ፓትሮል አይሲ ኤጀንት በመነላቸው የተፈጸመ አሳዛኝ ግድያ አለ። መግቢያው ላይ እንደተመለከታችሁት ስሙ አሌክስ ፒተር የሚባል የ37 ዓመት ነዋሪ በአይሲዩ ክፍል ውስጥ የሚሰራ ነርስ የሆነ ሰው በአይሲ ኤጀንት አባላት በዛሬው ዕለት ተገድሏል። በጃንዋሪ 24 2026 ጠዋት በሚኒያፖሊስ በደቡብ ክፍል ወይም በሳውዝ በመነለው ማለት ነው ይህ በቪዲዮ የምትመለከቱት ክስተት ተፈጽሟል። አሌክስ ፕሪቲ ህጋዊ የጦር መሳሪያ ፍቃድ ያለው ሰው ነበር። የፌደራል ወኪሎች ማለትም ኦፕሬሽን ሜትሮ ሰርጅ የሚባለው የአሜሪካ ኢሚግሬሽን ተቆጣጣሪ ወይም አይሲ ማለትም የኦፕሬሽን ሜትሮ ሰርጅ የሚባለው ስደተኞችን ዲፖርት የማድረግ የማሰር የመግደል እንዲሁም አጠቃላይ ስደተኞች ላይ ያደረገው ኦፕሬሽን በዛሬው ዕለት አሌክስ ህይወቱ እንዲያልፍ ምክንያት ሆኗል። በወኪሎቹ በኩል ማለትም በአይሲ ኤጀንት አባላት በቪዲዮ እንደምትመለከቱት ወደ መሬት እንዲወድቅ በማድረግ እጁን ወደ ኋላ አስረውት በቪዲዮ መመልከት እንችላለን። በድንገትም በርካታ ጥይቶችን እስከ 10 የሚደርሱ ጥይቶችን በሰከንድ አሌክስ ላይ በመተኮስ ህይወቱ እንዲያልፍ ምክንያት ሆነዋል። Tonight, more protests and vigils in Minneapolis after a U.S. citizen was killed by federal agents for the second time in just 3 weeks. 5 agents violently struggling with the man before multiple shots were fired, killing him. DHS Department of Homeland Security መግለጫ ሰጥቷል። ከዚህ ጉዳይ ጋር ማለትም ከአሌክስ ጉዳይ ጋር ተገናኝቶ በመግለጫቸው ሟች አሌክስ ህጋዊ ያልሆነ የጦር መሳሪያ ይዞ እንደነበር እንዲሁም ደግሞ ይህንን መሳሪያውን በመጠቀም የአይሲ ኤጀንት አባላት ላይ ግድያ ለመፈጸም ሞክሮ ነበር። በዚህም ነው ከአይሲ ኤጀንት አባላት እርምጃ ሊወሰድበት የቻለው ሲሉ ማስተባበያ ሰጥተዋል። ነገር ግን በግልጽ በቪዲዮ መመልከት እንደምንችለው አይደለም ወንጀል ለመፈጸም ሊሞክር ይቅርና ምንም አይነት እንቅስቃሴ እንኳን ለመውሰድ ራሱን እንኳን ለመከላከል በማይችልበት ሁኔታ በአይሲ ኤጀንት አባላት ወደ መሬት ሲገፈተር እንዲሁም እጁ ወደ ኋላ ሲታሰር እንዲሁም ከቁጥጥር ውጪ እስከሚሆን ድረስ ጉዳት ሲደርስበት ነው የሚያሳየው ቪዲዮ። At 9:05 a.m. Central Time, the Department of Homeland Security law enforcement officials and officers were conducting targeted operations in Minneapolis against an illegal alien. ነገር ግን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ባለስልጣናት ይህን ነገር ለማስተባበል መግለጫ እየሰጡ ይገኛሉ። ይህን ቪዲዮም የተመለከተ ሰው በሙሉ በግልጽ መፍረድ እስከሚችለው ድረስ አሌክስ ምንም አይነት አስጊ ድርጊት እንዳልፈጸመ በግልጽ የሚያሳይ ቪዲዮ ነው። ይህም በአሜሪካ በሚኒያፖሊስ ከተማ በአጭር ጊዜ ውስጥ የተፈጸመ 3ኛው ግድያ ነው። የአይሲ ኤጀንት አባላት ከዚህ በፊትም እንደምታስታውሱት እኔም ቪዲዮ አዘጋጅቼላችሁ ነበር። አንድ በዚሁ ግዛት ውስጥ የምትገኝ ስደተኛ መኪና በማሽከርከር ባለችበት ወቅት ከአይሲ ኤጀንት አባላት ጥይት ተተኩሶባት ህይወቷ እንዲያልፍ መደረጉ የሚታወስ ነው። እንዲሁም ደግሞ በሁለተኛ ደረጃም የአይሲ ኤጀንት አባላት አንድ ስደተኛንም ህይወቱ እንዲያልፍ አድርገዋል። ይህኛው 3ኛው ነው በዚህ ከተማ ውስጥ ማለትም በሚኒያፖሊስ ከተማ ውስጥ ይህ ነገር ሲፈጸም 3ኛው ነው። Ma'am, open the door right now. No tengo que abrirla, estoy grabando. Last warning, I'll break it. Step back. No estoy filmando, todo queda grabado. According to legal observers in Minneapolis, things are getting worse. Immigration officers are now stopping in the middle of the road, walking back 2 cars behind them and dragging people out. I want to move my car! I am disabled! I have a brain injury! Stay back. I am autistic and I have a brain injury! Put me down! በዚህም ምክንያት በአሜሪካ በተለያዩ ግዛቶች ሰላማዊ ሰልፍ እየተደረገ ነው። እንዲሁም ይህ ነገር እንዲቆም በከፍተኛ ሁኔታ የህግ ባለሙያዎች እንዲሁም ባለስልጣናት ጭምር ሳይቀሩ ለመንግስት ጥሪ እያቀረቡ ይገኛሉ። በተጨማሪም ደግሞ የሚኒሶታ ገን ኦነርስ ሎው ሴንተር የምንለው እንደተናገረው ወኪሎች ማለትም የአይሲ ኤጀንት አባላት ሞት ወይም ከባድ ጉዳት ሊደርስባቸው እስካልሆነ ድረስ ምንም አይነት እርምጃ መውሰድ እንዳይችሉ ማለትም በእነሱ ላይ ከባድ አደጋ እስካልተቃጣ ድረስ ወይ ደግሞ ከባድ
ጉዳት እስካልደረሰባቸው ድረስ በማንኛውም ሰው ላይ ጥይት መተኮስ እንዲሁም ማንኛውም አይነት ጉዳት ማድረስ አይችሉም። ነገር ግን ይህ ነገር እስከሆነባቸው ድረስ ማለትም ለነሱ አስጊ እስከሆነ ድረስ እርምጃ መውሰድ እንደሚችሉ ገልጿል። አያይዞም ነገር ግን በዚህ ቪዲዮ ማለትም በአሌክስ ሁኔታ ላይ አሁንም በግልጽ እንደሚታየው አሌክስ ምንም አይነት አስጊ ነገር እንዳላደረገ ማለትም በአይሲ ኤጀንት አባላት ላይ ምንም አይነት አስጊ ነገር እንዳላደረገ ከመሬት ተነስተው ማለትም ያለምንም ጥፋቱ በጥይት ተደብድቦ ህይወቱ እንዳልፍ እንዳደረጉ ገልጿል። At 9:05 a.m. Central Time, the Department of Homeland Security law enforcement officials and officers were conducting targeted operations in Minneapolis against an illegal alien, inflicting bodily harm, disorderly conduct, and driving without a valid license. But the armed suspect reacted violently. Medics were on the scene immediately and attempted to deliver medical aid to the subject, but he was pronounced dead at the scene. ይህም በሚኒያፖሊስ ከተማ እንዲሁም በተለያዩ የአሜሪካ ግዛቶች እየተፈጸመ ያለው በአይሲ ኤጀንቶች እየተፈጸመ ያለው ነገር ብዙ ጥያቄዎችን እያስነሳ ይገኛል። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ያላችሁበት ስቴት ላይስ ምን አይነት ነገሮች እየተፈጸሙ ይገኛሉ? ምን አይነት አዳዲስ ለውጦችስ አሉ? እነሱን ኮሜንት ላይ ጻፉልኝ፣ እንነጋገርበታለን። Now to the US, and the family of a man killed by federal immigration officers in Minneapolis have called for the truth to be told about their son. Tensions in the city have been high after immigration agents killed protester Rene Good just 3 weeks ago. An emotional morning here in Minneapolis as residents are waking up the day after the shooting of Alex Pretty. And you can see behind me, this is where people are now coming. This is a memorial that has been set up. It's been growing throughout the morning and evening hours last night. ICE just killed somebody again. I bet you it was dude. ICE just killed somebody again on Nick. እንዲሁም ሀሳብ አስተያየት ጥያቄም ካለ ቀጣይ እንድሰራው የምትፈልጉት ቪዲዮም ካለ ኮሜንት መጻፍ ይቻላል። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ቪዲዮዎችን ማለትም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ሁላችሁም ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮንም እንደወደዳችሁት እንደተመቻችሁ ላይክ ያረጋችሁ አሳውቁኝ። ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንደወደዳችሁት አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ።